አንድ ሰው እናንተ ላይ ሲሕር ሊያሰራ ወደ ሳሒሮች ወይ ወደ ደጋሚዎች ዘንድ ሲሄድ አንጣ የሚባለው መረጃዎች አሉ። እነኚህ መረጃዎች ግድ እናንተ ጋር መጥቶ መጠየቁ አይቀርም። እነኚህን መረጃዎች እናንተን ቀለል አርግቶ የሚጠይቃችሁ ነው። ነገር ግን እናንተ ላይ ከፍተኛ ጉዳት የሚያደርሱ ናቸው። እነኚህ የሚጠይቃችሁ መረጃዎች ምንድን ናቸው የሚለውን በዚህ ቪዲዮ የምነግራችሁ ይሆናል። ይህ ቪዲዮ ለብዙ እማ እንዲጠቅም ነይቼ የሰራሁት ነው። እናንተም ተደራሽ እንዲሆን የምትችሉትን አድርጉ። ሲሕር ሊያሰራባችሁ ያሰበ ሰው ከሚጠይቃችሁ ጥያቄ መካከል የሚያስፈራ የሚያስደነግጥ ነገር ምንድን ነው የሚል ጥያቄ ያቀርብላችኋል። ይህን ጥያቄ እንደ ቀላል ማየት የለባችሁም። ይህ መረጃ ለነሱ በጣም ወሳኝ ነው። ምክንያቱም ሲሕር ከተሰራ በኋላ ወደ እናንተ ሰውነት ለመግባት ከሚያስፈልጉ አጋጣሚዎች መካከል እናንተ በጣም የምትደነግጡበትና የምትፈሩበት ሰዓት ነው። ያን የምትፈሩትን ነገር ነገራችሁት ማለት በዛ ነገር እናንተን አስደንግጦ ሲሕሩ በቀላሉ ወደ እናንተ እንዲገባ መንገድ እያመቻቸ ነው። እንደዚሁም እስኪ የእናትን ስም ንገረኝ የሚል ጥያቄ ሊያቀርብላችሁ ይችላል። የእናት ስም መናገር ልክ የአባትን ስም እንደመናገር ቀላል መስሏችሁ ከሆነ እዚህ ጋር ተሸውዳችኋል። ሳሒሮች በጣም ከሚፈልጓቸው መረጃዎች መካከል የእናታችሁን ስም ማወቅ ነው። ይሄም ጠንካራ የሆነ ድግምት እናንተ ላይ ለመስራት የሚረዳቸው በመሆኑ ነው እና የእናታችሁን ስም እንዲህ በቀላሉ መናገር አይኖርባችሁም እና እንዲህ አይነት ጥያቄ በምትጠይቁ ሰዓት ቆም ብላችሁ ማሰብ ይኖርባቸዋል። የተወለድክበት ቀን መች ነው? ምን ቀን ነው? እስኪ አንዴ ፀጉርህን ብነካው ወይ ፀጉርሽን ብነካው። እንደዚህ አይነት ጥያቄ ከቀረበላችሁ ቆም ብላችሁ ማሰብ ያስፈልጋል። አደገኛና ዋነኛው አውሰኝ የሚለው ነው። ለምሳሌ ልብስሽን አውሲኝ ወይ ልብስህን አውሰኝ ወይ ጫማህን እንዲሁም ወይ የተገለገላችሁበትን የሆነ ማቴሪያል አንዴ አውሰኝ የሚል ይሄ አደገኛ የሆነ ጥያቄ ነው። ምክንያቱም እነኝን ነገሮች ወስደው ቀጥታ ሳሒሮች ጋር ድግምት ለማሰራት የሚጠቀሙበት በመሆኑ እንደዚህ ማቴሪያሎችን የተጠቀማችሁበትን ስጡኝ በሚላችሁ ወቅት ከፍተኛ ጥንቃቄ ልታደርጉ ይገባል። ስጦታ ማበርከት ካለባችሁ አዲስ ልብስ፣ ሌላ ማቴሪያል ከሆነ አዲስ ብትሰጡ የተሻለ ነው የሚሆነው። የተጠቀማችሁበትን ነገር በስጦታም ሆነ እንደዚሁም በውሰት በምትሰጡ ጊዜ ከፍተኛ ጥንቃቄ ማድረግ ይፈልጋል። ስለ እናንተ ብዙ መረጃ ሊያገኙበት ከሚችሉት ነገር መካከል የልደት ካርድ ነው። እስኪ የልደት ካርድህን አሳይኝ ወይ የልደት ካርድሽን አሳይኝ የሚሉ ጥያቄዎችም ጥንቃቄ ያስፈልጋቸዋል። ምክንያቱም እዛ የልደት ካርዳችሁ ላይ የእናታችሁ ስም አለ፣ የተወለዳችሁበት ቀንና ሌሎችም መረጃዎች ስለያዘ ጥንቃቄ ማድረግ ይፈልጋል። ተሳስቦ ተዛዝኖ ተደጋግፎ መኖር እጅግ በጣም ደስ የሚል ነው። ነገር ግን በሚያሳዝን ሁኔታ የብዙ ሰዎች ሕይወት እየተበላሸ ስራቸው እየከሰረ ትምህርት የት ይደርሳል የተባለ ሰው ወድቆ እየቀረ ትዳራቸው እንዴት ውጤታማ ይሆናል የተባሉ ሰዎች ትዳራቸው እየፈረሰ ይገኛል። ይህም የሚሆነው በእነኚህ ክፉና መጥፎ ነጃሳ በሆኑ ሰዎች ነው። ስለዚህ እነኚህን የጥንቃቄ መልእክቶች ማስተላለፍ ግዴታ ሆኖ በመገኘቱ ነው በዚህ ልክ ላወራችሁ የወደድኩት። ሰዎች እንዲጠቀሙበት ቪዲዮን ማጋራታችሁን እንዳዘነጉት። አሰላሙ አለይኩም ወራህመቱላህ